ይመስገን እኔ በጣም ደህና ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት ያው አዲስ ዩቲዩብ ጀማሪ ነኝ። እንድታበረታቱን ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ዛሬና ሁሉም ሶሻል ሚዲያ ላይ ፀጉር ያሳድጋል፣ ይሄኛውን ብታደርጉ ፀጉር ያሳድጋል ምናምን ብለው ብዙ ሰዎች ሰርተዋል እና እኔ ስለምን አልሞክርም ብዬ ዛሬ እስቲ ከእናንተ ጋር ለመሞከር ለፀጉር እድገት የሚያስፈልጉ ነገሮችን አዘጋጅቻለሁ ማለት ነው። ከኔ ጋር አብራችሁ ቆዩ። ቀስ በቀስ እስቲ ለውጡን እናያለን። ፀጉሬ እንደምታዩት እንዲህ ነው። ይሄን ያክል ከእናንተ ጋር አብረን ለውጡን የምናይ ይሆናል ማለት ነው። ያው ብዙ ሰዎች ስለ ፀጉር የሰሩትን ቪዲዮ አይቻለሁ። እኔ ከዚህ በፊት ተጠቅሜው አላውቅም እና አሁን ልጀምር ነው። ቪዲዮውን እስከመጨረሻ ተከታተሉት። ወዳችኋለሁ። ግብአቶቹን አዘጋጅቻለሁ ማለት ነው። ባልሳሳት ሮዝመሪ ቅጠል አለ እዚህ ጋር እንደምታዩት ተልባ አለ። ተልባ አዘጋጅቻለሁ። ግማሽ ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ ቁርንፉድም እንደዚሁ እንጠቀማለን ማለት ነው። እና ፈሳሽ ቅባት ካለ እሱ መጨመር ይቻላል ማለት ነው። እኔ ፈሳሽ ቅባት ስለሌለኝ ተልባ ነው የተጠቀምኩት። እናንተ ግን የፀጉር ላይ የምትቀቡት ፈሳሽ ቅባቶች ካሉ ምናምን እሱ መጠቀም ትችላላችሁ። በጣም አሪፍ ነው። እንሞክራለን ማለት ነው። በዚህ መልኩ አዘጋጅቻለሁ ማለት ነው። እንደዚህ ቆራርጠን እናዘጋጃለን። ከዛ እናጥባለን ማለት ነው። ያው ፀጉራችን ላይ ስለምንጠቀም ማጠብ ግዴታ ነው ማለት ነው። ስለዚህ እናጥባለን ማለት ነው። እኛ ስለምን ይቀርብናል እንሞክራለን። ጋይስ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እያደረጋችሁ እንድታበረታቱኝ ይፈልጋለሁ ማለት ነው። በዚህ አይነት መልኩ አጠር ነው። ከዛ ቅድም ያሳያችሁን ተልባ እዚህ ድስት ላይ አድርገን ውሃ እንጨምርበታለን ማለት ነው። ከዛ ቅድም ያዘጋጀነው ቁርንፉድ አለ። ከሱ እንዲህ እያደረግን ላዩ ላይ እናደርጋለን ማለት ነው። ደግሞ ሽታው ደስ ሲል እንዲህ ካደረግን በኋላ ከዛ ቀጥታ ወዴት ነው የምናደርገው? እሳት ላይ ስቶፍ ላይ እንጥዳለን ማለት ነው። ከዛ ሁለቱም አብሮ ይፈራሉ። ከዛ በቅድም ያዘጋጀነው ሮዝመሪ አለ። ሮዝመሪያችንን እንጨምራለን ማለት ነው። ስቶፋችንን ከፍተን እንደዚህ እናበስለዋለን ማለት ነው። ውሃ እናንተ ያው ለእናንተ እንደተመቻችሁ መጨመር ትችላላችሁ፣ እንደፈለጋችሁ መጨመር ትችላላችሁ። አሁን እኔ ፍሪጅ ውስጥ አስቀምጬ ስለምጠቀም ትንሽ ውሃ እጨምርበታለሁ ማለት ነው። ውሃ እጨምርበታለሁ ፍሪጅ ውስጥ አስቀምጬ ስለምጠቀም እናንተ በተመቻችሁ መንገድ ወይ አነስ አድርጋችሁ ወይ ብዙ ማድረግ ትችላላችሁ። ግን ትንሽ ቢበዛ አሪፍ ነው ብዬ አስባለሁ። ከዛ ሮዝመሪውን እንጨምራለን። አንድ ላይ እናበስለዋለን ማለት ነው። ሽታው እንዴት ደስ እንደሚል አንድ ላይ እናበስለዋለን። እንደምታዩት በዚህ አይነት መልኩ እየፈላ ነው። ኦ ማይ ጋድ እንዴት እንደሚያምር ብታዩ ጋይስ። እንዲህ በደንብ ሽታው እስኪወጣ እናበስለዋለን። እንዲህ እስኪፈላ ማለት ነው። በጣም ነው ደስ የሚለው። እንዲህ እናበስለዋለን። ያው ጋይስ እቃ እስከምገዛ ድረስ ይሄኛውን እቃ ነው የምጠቀመው ማለት ነው። ይሄ የግሊሲኒ እቃ ነው። እቃውን እስከምገዛ ድረስ እዚህኛው ላይ አደርጋለሁ ማለት ነው። ውስጡን በደንብ እንዲህ ሼክ እያደረግን እናጥበዋለን። ለእናንተ ይኖራችኋል። እኔ እስኪገዛ ድረስ በዚህኛው እጠቀማለሁ ማለት ነው። በደንብ አጥበዋለሁ ማለት ነው። በጣም ጽድት አድርጌ በዚህ አይነት መልኩ አጥቤዋለሁ ማለት ነው። ከዛ እዚህኛው ላይ ጨምራለሁ። እንግዲህ እቃዬን አዘጋጅቻለሁ ማለት ነው። ያው እንደምታዩት ሁሉንም ነገር እዚህ ጋር አዘጋጅቻለሁ ማለት ነው። ይሄም እቃ ቤት ውስጥ እንጠቀመውም ለዛ ይሄኛው ነገር ይቀዘቅዛል ማለት ነው። በጣም ሙቀት አለው። ሽታው ደግሞ በጣም ነው ደስ የሚለው። እስኪቀዘቅዝ እንጠብቃለን ማለት ነው። እዚህ ጋር ማጥለያ አዘጋጅቻለሁ። እናጠለዋለን ጋይስ። በዚህ አይነት መልኩ በስሎሊ እንዲቀልቶ እንዴት እንደምነግራችሁ አላውቅም። በጣም ይቀላል ማለት ነው። እንዲቀልቷል። ይሄን አልጥለውም። እሱን ፍሪጅ ውስጥ ሌላ እቃ ላይ መልሼ ለሌላ ጊዜ እጠቀማለሁ ማለት ነው። በዚህ አይነት መልኩ ይሄኛውን እንዲህ ካዘጋጀው በኋላ ቅድም ያዘጋጀሁት እቃ ላይ እመልሰዋለሁ። ሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር ያርጋችሁ እንድታበረታቱኝ እፈልጋለሁ ጋይስ። ወዳችኋለሁ። ይሄው ቅድም ያዘጋጀሁት እቃ ላይ ጨምሬያለሁ ማለት ነው። አሁን ፀጉራችን ላይ አፕላይ እናደርጋለን። አሁን ፀጉሬ ላይ እየተቀባሁ አሳያችኋለሁ ማለት ነው። አብረን ነው ለውጡ የምናየው። የምር አብረን የፀጉር እድገት ምን ይመስላል የምለው እንግዲህ ከቀዘቀዘ በኋላ ነው ማለት ነው የምንቀባው። በዚህ አይነት መልኩ ቦታ እያደረስን እንቀባዋለን። ትንሽ አቆይተን እንታጠባለን። እኔ ትንሽ አቆይቼ እታጠባለሁ ማለት ነው። ሽታው ትንሽ ስለሚከብድ
ደስ እንደሚል ነግራችሁን በየቤታችሁ ሞክሩት እና ቪዲዮዬን ሰብስክራይብ፣ ላይክ፣ ኮሜንት እንድታደርጉልኝ እፈልጋለሁ። ጋይስ እንድታበረታቱኝ እፈልጋለሁ። እንዲህ ማሳጅ እናደርገዋለን። ቀስ በቀስ ሂደቱን የምናየው ይሆናል። የፀጉር እድገት የምናየው ይሆናል ማለት ነው። ያው እንደምታዩት እንደዚህ ካረኩ በኋላ ከትንሽ ሰዓታት በኋላ ፀጉሬን እታጠባለሁ ማለት ነው። ጋይስ ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። አዲስ ጀማሪ ነኝ። ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱኝ በድጋሚ ጠይቃችኋለሁ። ወዳችኋለሁ።